እሺ ሰላም እንዴት ናችሁ? አሁን ሲኤስኤስ ግሪድን ነው የምንመለከተው። ሲኤስኤስ ግሪድ ሌአውት የሚባለው ቱ ዳይሜንሽናል ሌአውት ሲስተም ነው እና ፎር አሬንጅመንት ኦፍ ኮንቴንት ነው። ሮ እና ኮለምን አድርገን አሬንጅ ነው የምናደርገው። መጀመሪያ ሲኤስኤስ ግሪድ አፕላይ እናደርገው። ይሄ ቤዝ ስታይል ነው። ከዚህ በኋላ ኤዲት እናድርግ። የመጀመሪያው ኮንቴነር ዲስፕሌይን ግሪድ እናድርግ። አሁን ግሪድ ሆኗል ማለት ነው። ኢንስፔክት አድርጋችሁ እዚህ ጋር ግሪድ የሚለውን ኦን አድርጓት። ይህን ይሰጣችኋል። በመቀጠል ግሪድ ቴምፕሌት ሮስ እና ኮለመን ያ ግሪድ ቴምፕሌት ሮስ ሪፒት 3 ጊዜ ሪፒት እናደርገዋለን። 100 ፒክስል ወደ 300 ፒክስል መስጠት። ቀጣይ ግሪድ ቴምፕሌት ኮለመን ሪፒት ለሁለት እናድርግና 300 ፒክስል። ይሄ በጣም ይተልቃል። ወደ 100 እንቀንሰው ይሰጠናል። በመቀጠል ግሪድ ሮ እና ግሪድ ኮለመን እንመልከት። ግሪድ ሮ ስታርት እና ኢንድ ማለት ነው። ስታርት ከአንድ ጀምሮ እስከ 3 ሮ። ቀጣይ ግሪድ ኮለመን እሱም ስታርት ኤንድ ኢንድ ማለት ነው። ከአንድ ጀምሮ እስከ 2 አይሰራም። ለዛ መጀመሪያ ኤክስፓንድ እናድርገው። ምንድነው አንድ ስናደርገው እንደዛው ስለሆነ መጀመሪያ ኤክስፓንድ ማድረግ አለብን። ወደ 4 እናድርግ ኮለመኑን። አሁን ይሰራልናል። 3 ስንለው 3 ያደርጋል ማለት ነው። ከአንድ እስከ 3 ግሪድ ኤሪያ ሮ ስታርት ኮለመን ስታርት ሮ ኢንድ የሚያደርግበት ኮለመን ኢንድ የሚያደርግበት ያው እንደዛ ይሰጠናል ማለት ነው። 4 ስናደርገው የግሪድ ሮ እና ግሪድ ኮለመንን ሁለቱንም ኮምባይን አድርጎ ያዘ ነው። ፍራክሽናል ዩኒትን እንመልከት። በመቀጠል 1FR ስናየው ፍራክሽናል ዩኒት ይባላል ማለት ነው። ያለውን ስፔስ በሙሉ ቴክ ያደርጋል። ማለት ነው። ሚን ማክስን እንመልከት። በጣም ኢምፖርታንት ፊቸር ናት። ኮሜንት እናደርገው እዚህን እናጥፋውና 100 ፒክስል 4 እናድርግ። ከዛ 100 ፒክስል 3 እንዲሰጠናል። ሪሳይዝ ስናደርግ ለማሳየት አይመችም። ሲን ኮሜንት ስናደርገው እንደዚህ ይሰጠናል። አይመችም ለማሳየት።
ለማሳየት እንዲመቸን እዚህ ጋር ኤዲት እናድርግ። የሚን ማክስን ለማሳየት ነው። ኮለመኑ ላይ እንጨምር። ኮለመኑ ላይ እንጨምር። ሚን ማክሱን ሞር ለማሳየት አሁን ይመቻል። ሪሳይዝ ስናደርገው ዲፍረንሱን ያሳየናል። ስለዚህ እዚህ ጋር ሚን ማክስ መጨረሻ ላይ ከመቶ ፒክስል በታች ሪሳይዝ እንዳይደረግ እንደዛ ይላል ማለት ነው። ልክ አሁን ሪሳይዝ ስናደርገው 100 ፒክስል ላይ ይቆማል። 100 ፒክስል ላይ ይቆማል። ግሪድ ጋፕ ይሄ ቀላል ነው። ጋፕ ነው ክሬት የሚያደርገው። ግሪድ ቴምፕሌት ኤሪያስ ኪም ትሪኪ ናት። መጀመሪያ እዚህ እናስተካክላቸው። ይህን ኮሜንት እናድርገው እንዲሰጠናል። አሁን ወደ ግሪድ ቴምፕሌት ኤሪያ ስንሻገር ይህን ነው የሚሰጠን። አሁን ክሊን አድርገናል። እንጀምር። ፍራክሽናል ዩኒት እንቀይረው። ቴምፕሌት ግሪድ ቴምፕሌት ኤሪያስ ከሁለት ኮለመን አለን፣ 3 ሮ አለን። 2 ኮለመን አለን፣ 3 ሮ አለን። የፈለግነውን ስም ነው የምንሰጠው። ኢንስፔክት እናደርገውና ኦን ስናደርገው ስሞቹን ይሰጠናል። እንደዚህ አይተም 1 አይተም 1 አይተም 2 አይተም 3 አይተም 4 አይተም 4 ስንቀያይረው ለዛው ስሞቹን ይቀያይራል። ለአይተም 1 ግሪድ ኤሪያ አይተም 1 እንስጠው። ኮቴሽን የለውም። አይተም 2 ግሪድ ኤሪያ አይተም 2 አይተም 3 ግሪድ ኤሪያ አይተም 3 አይተም 4 ግሪድ ኤሪያ አይተም 4 እንደዚህ ይሰጠናል ማለት ነው። አይተም 1 አይተም 2 ስናደርግ ይቀያየራሉ ማለት ነው። ቼክ ማድረግ ይቻላል። ወደ ቀጣይ እንለፍ።
ይህን ይሰጠናል። አሁን ወደ ቀጣዩ እንለፍ። ጀስቲፋይ አይተምስ ሴንተር ላይ ስናደርገው እንደዚህ ሴንተር ያደርግልናል። አላይን አይተምስ ሴንተር ላይ ያደርግልናል። እዛው እንግዲህ እዚህ ከፈለጋችሁትን ቴስት ማድረግ ትችላላችሁ። ወደ ቀጣዩ ግን አይተም ዋን ጀስቲፋይ ሰልፍን እንመልከት። ሰልፍ ማለት ለኢንዲቪጁዋሉ አይተም ስታርት ስናደርገው ለአይተም ዋን ብቻ ስታርት ያደርግልናል። አላይን ሰልፍ ላይ ኢንድ ያደርግልናል። ለኢንዲቪጁዋል አይተሙ ሲሆን ሰልፍ እንጠቀማለን። ጀስቲፋይ ኮንቴንት የመጨረሻው ጀስቲፋይ ኮንቴንት ሴንተር ማድረግ ትችላላችሁ። ለሁሉም አፕላይ የሚያደርገው አላይን ኮንቴንት ነው። ልክ እንደዛው ቴስት ማድረግ ትችላላችሁ። ይህንን ይመስላል እንግዲህ እናንተም ትራይ ያደርጉት፣ ተለማመዱት። እንግዲህ በዚህኛው ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ እንገናኛለን።